አሜን። አቤቱ ጌታ ኢየሱስ ክርስቶስ በምናድን ረስንም ባህር አሜን። አቤቱ ጌታ በምናድን ረስንም ባህር እስከ ዘላለም ጠብቃቸው፣ ከብከፍም አድርጋቸው። በአንድ ጊዜ ጌታችንና በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ያጃት የዛኖታት ቅዱስ ቤተ ክርስቲያንን ጠብቃት። ለነገሥታትና ለመሳለ በማደረ ተራፍ በዚህ ቤተ ክርስቲያን መጥታችሁ የተሰበሰባችሁ የጸላችሁ ኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅም ባለማወቅ የሠራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋ በሥራ ደሙ አሸናፊ በድንጋሌና በድንጋሌ ማርያም ኢየሱስ ክርስቶስ ባለፈም ይቅር ይበላችሁ፣ በምድር የሚጠብቃችሁ እስከ ዘላለሙ። አባቶቼ ካህናት፣ ወንድሞቼ ዲያቆናት ከዚህ መጥታችሁ የተሰበሰባችሁ የጸላችሁ ኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅም ባለማወቅ የሠራችሁ ኃጢአታችሁ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋ የሕግ ሥራ ደግሞ በድንጋሌና በድንጋይ ኢየሱስ ክርስቶስ ያለፈው ይቅር ይበላችሁ፣ በምድር የሚጠብቃችሁ። ይህንንም እናንተ ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ብለን እንጸልይ። እግዚኦ መሐረነ ክርስቶስ፣ መሐረነ ክርስቶስ፣ መሐረነ ክርስቶስ፣ መሐረነ ክርስቶስ፣ መሐረነ ክርስቶስ ለምስለናቱ በቅድስት ድንግል ማርያም ብሎ ይመረን ይማለደን በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ሰምተክስነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ በእንተ ማርያም መሐረነ ክርስቶስ። የእግዚአብሔር ጸጋ የሰው ልጅ ጎበኝታቸው አማላጅነት የጻድቃን የሰማዕታት በሰማይ ቅዱስ ቀዳሚቷን መሰረዲዮት መራተ በሁላችን ላይ ያለ በእንስሳት ዓለም መሰረታት እግዚአብሔር ውስጥ እግዚአብሔር ምስለ መንፈስ አሜን። እግዚአብሔር ይባርከን አገርት ጋነሳይነ ወይወተ ረከብነ አይደ መስቀሉ ዘኢየሱስ ክርስቶስ ክርያከ እግዚኦ አኩት ንስያይነ ጸጋ መንፈስ ቅዱስ ተመስገን እመቤታችን፣ ተመስገን እመቤታችን፣ ተመስገን አገሩን በረዶት ወረዶት ተፈቅለን ተቆጣጣሪ ሰውረን ሀገራቸው ተጓዙ ሰላም አድርግልን። ሰላም አውለን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን እግዚአብሔር አጉልቱ ካህናቱ ከቀን ወጣን አይሉ ምግባሩ ስምከ በገዛከ ገዛከ በገዛከ ያማኖ ገዛከ ዘክዱ ዘንበለ አበሳ አማት ወንዘረን ጸጋይ ነጋዶ ከዘወቱ ለከምሰ ቅዱስ በስባቱ የነገር ከመራ ለማለም በታበታ ወልድ ፈረድብኝ ይቀበል ዘንድ ስጠኝ ማለት ነው። ይህ ሥጋና ደም ሕይወት እንዲሆነኝ
እንዳይፈረድብኝ ስጠኝ ማለት ነው። እንግዲህ የጌታ የኢየሱስ ክርስቶስ ሥጋና ደሙ ሁለት ጥቅም አለው፣ ሁለት ነው ማለት ነው። የመጀመሪያው ሕይወት ሊሆን ነው። ሕይወት ለሚገባቸው ለተዘጋጁ ለሚቀበሉት ሕይወት ይሆናል ማለት ነው። ሳይገባ ንስሐ ሳይገባ ደግሞ ለሚቀበሉ መሰራረጃ ይሆናል ማለት ነው። ስለዚህ ዲያቆናቱ፣ ካህናቱ ይህ ሥጋና ደም ሕይወት ሊሆነኝ እንዳይፈረድብኝ ይቀበሉ ዘንድ ስጠኝ እያሉ ፈጣሪያቸውን እየለመኑ በዜማ እያቀበሉን ይገኛሉ። ቅድም በቅዳሴው መካከልም ዲያቆኑ ሲያነብ እንደሰማችሁት የሐዋርያው ቅዱስ ጳውሎስ መልእክት ምዕራፍ 11 አንደኛ የቆሮንቶስ መልእክት ለቆሮንቶስ ክርስቲያኖች በላከው መልእክቱ አንደኛ የቆሮንቶስ መልእክት ምዕራፍ 11 ከቁጥር 24 ላይ ጌታ ኢየሱስ አሳልፎ በተሰጠበት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህ ለመታሰቢያ አድርጉ አለ። እንዲሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ ለሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህ ለመታሰቢያ አድርጉት አለ ብለው ዲያቆኑ ሲያነብ እንደሰማነው ጌታ ኢየሱስ ክርስቶስ በዕለተ ሐሙስ ለደቀ መዛሙርቱ ለሐዋርያቱ እንግዲህ ዛሬ መጋቢት 26 የመጀመሪያውን ሥጋና ደግሞ ለሐዋርያት ያቀበለበት ዕለተ ሐሙስ የምታስበት ዕለተ ሐሙስ ዛሬ ናት። መጋቢት 26 እንግዲህ የመጀመሪያ ዕለተ ሐሙስ ዕለተ ሐሙስ ጌታ ለሐዋርያቱ ለደቀ መዛሙርቱ ህብስቱን አንስቶ ባርኮ የሰጠበት፣ ወይኑን አንስቶ ባርኮ አክብሮ የሰጠበት ይህ ለእናንተ ቅድም ካህኑም በማቴዎስ ወንጌል ምዕራፍ 26 እንዲሁ እንዳሰሙን ጽዋውን አመሰገነ፣ ህብስቱን አንስቶ አመሰገነ። ይህ ስለ እናንተ ለአዲስ ኪዳን የሚቆረሰው ሥጋዬ ነው፣ ይህ ደሜ ነው። ጽዋን አንስቶ ባረከ። ይህ ደግሞ ስለ ብዙዎች የሚፈሰው ደሜ ነው። ከዚህ ሥጋ የሚበላ ከዚህ ሥጋ ደም የሚጠጣ የዘላለም ሕይወት አለ ብለው ጌታችን በወንጌል እንዳስተማረ ቅድም ካህኑ በቅዳሴው መካከል እንዲሁ ምን አንብበናል። ታዲያ ዲያቆኑ በዚህ በቆሮንቶስ መልእክቱ ሲያነብ ይህን እንጀራ በበላችሁ ጊዜ ወይም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ካለ በኋላ ስለዚህ ሳይገባ ይህን እንጀራ የበላ ወይም ደግሞ ስውሯ ማርያም ገዳ እናታችን ስውሯ ማርያም የተቸገሩትን ትርዳልን፣ ታረጋጋልን፣ ታስቡን፣ አሳዘኑትን ድንግል ማርያም ታስብልን፣ ነፍሳተ ሙታን ይማርልን፣ ያን ይጠብቅልን፣ አንተ የግና ስመ ክርስትናን ያጽናልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወዳክረት በገኝ ተጉባችን ምትባርክልን። አንተ በአባትነት እኛ የልጅነ እንድያለ ምን አለን አባታችን ሆይ ስምህ ይቀደስ፣ መንግሥትህ
እኛ እንደምንል አቤቱ ወደ ፈተና አታግባን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ የተባረከ ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘላለሙ አሜን።